የዚህ ቻናል ቤተሰቦችና አዲስ የምትቀላቀሉ ወገኖች በመጀመሪያ የከበረ ሰላምታዬን አቀርባለሁ። ስሜ ዳባ ይባላል። በተከታታይ ከዚህ በፊት በተለያዩ ችሎታ ዘርፎች ላይ ፕሮግራሞችን ስናቀርብ ነበረ። ባለፈው የሰውነት እንቅስቃሴና የፈጠራ ችሎታ ዘርፍ አቅርበናል። ዛሬ ደግሞ የሙዚቃ ችሎታ ዘርፍን እናያለን ማለት ነው። የሙዚቃ ችሎታ ዝም ብሎ መዝፈን ብቻ አይደለም ወይም እስክስታ ብቻ አይደለም። የተለያየ በጣም ሳይንሳዊ የሆነ የችሎታ ዘርፍ ነው። እነዚህ የድምፅ ቃናን፣ ቀለምን፣ ምትን የመተንተን ብቃት አላቸው። የድምፅን ማለት ነው። ሪትምና የጊዜ አጠባበቅን በጥልቀት የመረዳት ብቃታቸው ከፍተኛ ነው። የአካባቢ ድምፅ ብክለትን በጥልቀትና በአግባቡ ይረዳሉ። መፍትሄዎችንም ምን መሆን እንዳለበት ያስቀምጣሉ። በፊዚክስ ውስጥ ሳውንድ ወይም ድምፅ የሚል አንድ ሰፊ ርዕስ አለ። እዛ ርዕስ ላይ ከፍተኛ ብቃት አላቸው። እነዚህ ሙዚቃን ከባህል ጋር የማገናኘት ብቃት አላቸው። ባህል ምንነትን በጥልቀት ይገልጻሉ። ባህል ሙዚቃ ራሱ ባህል ነው። ሙዚቃ ጋር የሚያያዙ ጉዳዮች ባህልን የሚያንጸባርቁ ናቸው። ስለዚህ ባህልን በጥልቀት የመረዳት ብቃታቸው ከፍተኛ ነው ማለት ነው። በምን ሙያ ነው የሚታወቁት ቢባል ሙዚቀኞች፣ ዘፋኞች፣ አቀናባሪዎች፣ የሙዚቃ ግጥም ደራሲዎች፣ የሙዚቃ ቴራፒስቶች። አሁን ለስለስ ያለ ሙዚቃ እኮ ጥሩ ነው፣ ለመንፈስ ጥሩ ነው የሚል ሀሳብ ዝም ብሎ ሰዎች ያነሳሉ። እነሱ ግን ይሄኛው ለማን መሆን እንዳለበት፣ ምን መሆን እንዳለበት፣ የትኛው ሙዚቃ ለማን መሆን እንዳለበት ያስቀምጣሉ ማለት ነው። የሙዚቃ ግጥም ደራሲያን የዚህ ችሎታ ባለቤቶች ናቸው። ለዚህ ተሰጥኦ ያላቸው ማን ናቸው? ታዋቂዎቹ ማን ናቸው ሲባል በዓለም ደረጃ ማለት ነው። በሀገራችን ብዙ የተነገረለት በቤተ ክርስቲያን በተለይ የሚታወቀው ቅዱስ ያሬድ ነው። ቅዱስ ያሬድ በ6ኛው ክፍለ ዘመን የሙዚቃ ቅንብርን የሰራው ማለት ነው፣ የነደፈው ማለት ነው። ዓለም ግን የትኛውም አሁን ብናይ ሞዛርትን ነው። ሞዛርት በጣም ታዋቂ የሙዚቃ ሰው እንደሆነ ሙዚቃን እንዳቀናበረ ነው የሚያስቀምጡት። እውነት ነው፣ አቀናብሯል። ግን እሱ በ18ኛው ክፍለ ዘመን ነው የኖረው። ስለዚህ ከየትኛውም ዓለም በፊት የሙዚቃ ምንነት በጣም በጥልቀት ተረድቶ በጥልቀት የጻፈ ያስተላለፈ ነው ማለት ነው። ምንም እንኳን አንዳንድ ሰዎች የችሎታ የቱን ያህል ወሳኝ እንደሆነ የምንረዳው መስማት የተሳነው ዜማዎችን ሳይሰማ መገመት የሚችል ቤትሆቨን የሚባል ሰው ነበር እና ይሄ ሰው እንግዲህ አይሰማም፣ ነገር ግን እንዲሁ ይገምታል። ይሄ መገመት እንግዲህ ተፈጥሮ ጥልቅ ችሎታ ስላለው ነው እንጂ መስማት ሳይችል እንዴት አድርጎ ነው ይህን ነገር መስማት የሚችሉ ራሳቸው የማያደርጉትን ማድረግ መቻል ችሎታ የቱን ያህል ጥልቀት እንዳለው መገመት ይቻላል። የሙዚቃ ደራሲ ይልማ ገብረአብን ብንወስድ የተለያዩ የሙዚቀኞች የሀገራችን ባህል በተለይ የባህል ሙዚቃ እንግዲህ ሁሉም ነገር ነው የሚገልጸው። የአንድን ማህበረሰብ ምንነትን ይገልጻል። ያ ምንነትን የሚገልጹበት ሁኔታቸው ከፍተኛ ነው ማለት ነው። ለምሳሌ አሁን በገና ሲደረደር የትኛው ጣት አምስተኛ፣ አራተኛ፣ ሶስተኛ፣ ሁለተኛ፣ አንደኛ የትኛው ጣት የትኛውን መንካት እንዳለበት፣ ስንተኛ መነካት እንዳለበት፣ ስንተኛው ሲነካ ምን አይነት ድምፅ መስጠት እንዳለበት ጠንቅቆ ነው የሚያውቁት። ክራሪም እንደዛው እያንዳንዱን ነገር ሪትም ይጠብቃሉ። ለምሳሌ ታሌንት ሾው ላይ ሰዎች ተወዳዳሪዎች ሲዘፍኑ ቀለሙ እንዲህ ነው፣ ጉሮሮ ላይ እንዲህ ሆኖ ነበረ፣ እንደዚህ ነበረ፣ እንዲህ ከሚሆን እንደዚህ ወጥተዋል ወርደዋል የሚለውን ነገር ጠንቅቆ ነው የሚያውቁት። ይህንን እንግዲህ የሚያውቁት በዛ ችሎታ ተሰጥኦ ያላቸው በመሆናቸው ነው ማለት ነው። አሁን ስዕል ላይ እንግዲህ እንደምናየው ቅዱስ ያሬድ የኤንሸንት ሙዚክ ኤርሊ ኮምፖዘር ብሎ ነው የሚያስቀምጠው እና እነዚህ ነገሮች በጣም የሚገርም አይነት ችሎታና ብቃት ነበረው ማለት ነው እና ለዚህ ትውልድም ብዙ ነገር ጥሎ ሄደዋል ማለት ነው። ሌላ ቅድም እንዳልኩት ዓለም ያውቀው ሞዛርትን ነው። ሞዛርት መወለድ የለበትም ተብሎ የተፈረደበትና መጨረሻ ላይ ከተወለደም በኋላ ብዙ ነገር የሰራ ሰው ነው። አሁን እንግዲህ መወለድ የለበትም የሚለው የማን ችሎታ ምን አይነት እንደሆነ ዓለም ላይ ለዓለም ምን አስተዋጽኦ እንደሚያበረክት ማንም አያውቅ። ስለዚህ ሰው ማለት በጣም ትልቅ ፍጡር ነው። ትልቅ መሆናችንን ግን ለራሳችን የምንሰጠው ዋጋ በጣም ወሳኝነት አለው። የተፈጥሮ ችሎታችንን ለይተን በዛ ችሎታውን የማጎልበት ልጆቻችን በኋላ ያው ምን መደረግ አለበት፣ የልጆችን ችሎታ እንዴት መኮትኮትና ማሳደግ አለብን የሚለው መጨረሻ ላይ እነዚህ ፕሮግራሞች ካለቁ በኋላ ስለምንነጋገር እነዚህ ነገሮች ለይተን ማወቅ በጣም አስፈላጊ ስለሆነ ነው ይህንን ያነሳሁትና ስለዚህ ከዚህ በፊት ያላየናቸውንም ደግሞ እየከፈትን ማየት እንችላለን። ሰብስክራይብ አድርጉ፣ ላይክ፣ ሼር። በተለይ ሰብስክራይብ ያላደረጋችሁ አዳዲስ የምትቀላቀሉ ሰብስክራይብ እንድታረጉ፣ ላይክ እንድታረጉ፣ ለሌሎችም ሼር እንድታረጉ። ይሄ ነገር እንግዲህ የትውልድ ጉዳይ ነው፣ ችሎታ ጉዳይ። በተለያየ ችሎታ ልጆቻችንን አሳድገን የተለያየ አስተዋጽኦ እንዲያደርጉ ይጠበቃል።
ለሀገራችን ብቻ ሳይሆን ለዓለምም አስተዋጽኦ የሚያደርጉ ዜጎችን ማፍራት እንችላለን። ነገር ግን ይሄን ሊሆን የሚችለው ተነጋግረን፣ ተረዳርተን፣ ሀሳብ ተለዋውጠን ስለ ትምህርት፣ ስለ ትውልድ ጉዳይ ላይ ባላሰለሰ ሁኔታ መነጋገር ስንችል ነውና ስለዚህ ለነበረን ጊዜ እጅግ በጣም አመሰግናለሁ። በሚቀጥለው ተፈጥሮ ችሎታ፣ የተፈጥሮ ችሎታ ማለት ተፈጥሮን የመረዳት ችሎታ ዘርፍን እናያለን። አሁንም ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በሰላም በቸር ያገናኛል።